ለምን እስልምናን ተቀበልክ ተብሎ ከጋዜጠኛው ለቀረበለት ጥያቄ የቀድሞ የማንቸስተር ዩናይትድ እና የፈረንሳይ ብሔራዊ ቡድን ኮከብ ፖል ፖግባ እንዲህ ነበር የመለሰው። እስልምና በአጠቃላይ ማንነቴን የሰጠኝ ይላል። እኔ በህይወቴ ውስጥ ብዙ ጥያቄዎች ነበሩኝ። እናም እነዛን ጥያቄዎች እስልምና መለሰልኝ። እንደምታውቀው የእስልምና መመሪያ ቁርአን ነው። ቁርአን እኔን በጣም ደግፎኛል። በአጠቃላይ ልልህ የምችለው ማለት ነው አሁን ላይ ኢንጆይ እያረኩት ነው። እስልምና ጋይድ አድርጎኛል ሲል ነበር የመለሰው። ቀጥሎም ይናገራል ፖግባ እስልምናን እንዲቀበልና እንዲያጠና ያደረገው ደግሞ ታዋቂው አሜሪካዊ የጥቁሮች ታጋይና እንደዚሁም ደግሞ በቦክስ ውድድር የማይቻለው መሐመድ አሊ ነው ይላል። መሐመድ አሊ የሚያሳያቸው ተግባራቶች ማለት ነው ከእስልምና በኋላ ያሉት እኔን በጣም ገዝተውኛል። እናም እስልምናን እንዳያደረገኝ እሱ ነው። መሐመድ አሊ ትልቅ ዳዋ ሰርቷል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚናገሩት ከሆነም ይላል ምንም ቢሆን ሰደቃ ነው፣ ጥሩ ነገር ሁሉ ሰደቃ ነው ይላሉ። ፈገግታም ቢሆን ሰደቃ ነው ይላሉ። እናም መሐመድ አሊ ለእኔ እንደ ሰደቃ እንዳደረገልኝ ነው የምቆጥረው። እስልምናንም እንዳገኝ ረድቶኛል በሱ ምክንያት ሲል ነበር እንግዲህ የቀድሞ የማንቸስተር እና የፈረንሳይ ብሔራዊ ቡድኑ ፖል ፖግባ እስልምናን ለምን እንደተቀበለ የተናገረበት በአንድ ወቅት ከስካይ ስፖርት ጋዜጠኛ ጋር የነበረው ኢንተርቪው ነው። እናም ልላችሁን የምፈልገው ከጥላቻ ወጥተን በሆደ ሰፊነት እስልምናን ብናጠናው መጨረሻው እንደ ፖል ፖግባ ነው የሚሆነው እላችኋለሁ። እናንተም ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ሱብሃንአላህ። ያው ከእንግዲህ የተጫዋች ለምን ሰለመ ሲባል የሰጠው ምላሽ አይታችኋል። ከእንግዲህ እኔ እናንተ እያንዳንዳችን ለሰዎች ኤግዛምፕል ለምንሆነው ሙስሊም እኔን አይቶ የኔን ተግባር አይቶ ሙስሊም እንደዚህ ነው ብሎ አንድ ሰው ሊወስን ስለሚችል ሊያምን ስለሚችል ሁላችንም አመለካከታችንን እናስተካክል። ሁላችንም መልካም አመለካከት ይኖረን። ያኔ እስልምና እናስተዋውቃለን። እስልምና በእኛ ምክንያትም ወደ እስልምና የሚመጡ ሰዎች አይጠፉምና። ሰላም አለይኩም።